ጳውሎስ ምን ብሎ ሰበካቸው አሏቸው? በክርስቶስ ኢየሱስ የመስቀል ሥራ በተሰቀለው በክርስቶስ ኢየሱስም የሚያምን የዘላለም ሕይወት ያገኛል አለን ሲሏቸው ልክ ነው ሙሉ አይደለም አሏቸው። ልክ ነው የክርስቶስ የመስቀል ሥራ አይካድም፣ ግን ሙሉ አይደለም እና መገረዝን በገላትያ አውድ መገረዝን ሕግን መጠበቅን ካላካተታችሁ ዝም ብላችሁ በጌታ አምኛለሁ ብሎ የዘላለም ሕይወት የለም ሲሏቸው የገላትያ ቤተክርስቲያናት እንደ ጳውሎስ እነሱንም ተቀበሏቸው። የመቀበል ችግር የለባቸው። ጳውሎስን አሜን ብለው እነሱን ጨምረው እንደገና አሜን አሏቸው፣ ተቀበሏቸው። ጳውሎስ የሚቀጥለው ከተማ ሄዶ ሰማ። ሲሰማ እኔ እንደሆነ ሰብክ ያለው እምችለውን በሙሉ አድርግ ያለው እምትሆኑትን ሁኑ ብሎ ተመልሶ ወደ አገልግሎቱ አልሄደም። መጣ ቸርች ገላትያ ተመልሶ መጣ። ጉባኤ ማል ቁጭ አለ። ሲሰብኩ ሰማቸው። በክርስቶስ ኢየሱስ የመስቀል ሥራ ሲደመር ሕግን መጠበቅ ያውላችሁ። ኢየሱስ ሲደመር ምንም ነገር ልዩ ወንጌል ነው። ጮክ በሉና ኢየሱስ ብቻ በሉ እስቲ። ኢየሱስ ከምንም ነገር ጋር ከተቀላቀለ ኢየሱስን ሚክስ ማድረግ በጣም ክፉ ኃጢአት ነው። እኛ እንደምታውቁት እንሻማ እንጋራለን፣ ተጋርተን ልንቀመጥ እንችላለን። እሱ ብቻውን ነው የሚፈልገው። ባለፈው ነግሬያችኋለሁ እኮ ሼር ሌላ ሊያስገባ እኮ አይደለም። እኔ በራሴ ቤት እንድኖር አይፈልግም። አንተ ሙትና እኔ ልኑር ነው የሚለው። እንኳን ከሕግ ጋር ካንተ ጋር ሚክስ አያረግም። ከዛ ኢየሱስ ሲደመር ሕግን መጠበቅ ሲሉ ገላትያ ቸርቾች በሙሉ እንደተቀበሏቸው ሳይ ጳውሎስ ብድግ አለ እና ቆመ። እኛ ከሰበክን ወንጌል አለ። ምን አይነት ቦልድነስ ነው! ምክንያቱም እጁ ላይ ፈርስት ሃንድ ኢንፎርሜሽን አለ። ልክ የበጉ ሐዋርያት ቀጥታ ከክርስቶስ እንደተቀበሉት ጳውሎስ እኮ ከራሱ ተቀበልኩ እኮ ነው ያለው። ከሰው በሰው አይደለም አለ። ከማንም አልሰማውም አለ። እንደውም ስለነሱ አይገደኝም ሁሉ አለ። እውነት ለመሆኑ እና መሳከርና ለአገልግሎት እንዲያጣጣመን እንሂዳልኩ እንጂ አለ በፍጹም አለ። ከራሱ ከጌታ ተቀብያለሁ አለ። ስለዚህ እንደዚህ አለ፣ እኛ ከሰበክን ወንጌል የተለየ ሌላ ማንም አለና ሌላ ሰው ቢሆን ማለት ነገ ጴጥሮስ ቢመጣ ማለት ነው። ጴጥሮስ መጥቶ የተሰበከው ወንጌል ኮሬክሽን ያስፈልጓል ቢል እኔ ራሴ ብመጣ አለ ሰብኪያችሁ ሄጄ ተመልሼ ይገርማችኋል ልክ አልነበርኩም ብል አለና ከሰው ሰፈር ወጣ። የሰማይ መልአክ ቢሆናል። የሰማይ መልአክ ማለት ያልወደቀ ማለት ነው። ቅዱስ ቅዱስ የሚል መጥቶ ሊያርም ቢሞክር የተረገመ ይሁን። አሜን የሚል ጠፋ። አትፍሩ። ጥቅስን ያወራሁት ገላትያ ምዕራፍ 1 ቁጥር 7 ነው ያወራሁት። የተረገመ ይሁናል። አናቴማ ቢከርስድ ዝም ብሎ ከቸርች ኤክስኮሙኒኬት አድርገው ማለት እንዳይመስልህ። እግዚአብሔር ይመታዋል። ምክንያቱም ኢየሱስ ሞቶ የሰራውን አንተ ቆማ አገነበው። ኢየሱስ ይሄንን ሕይወት ለኔ ለመስጠት የጠየቀው የመስቀል ሞት ነው። ኢየሱስ ለኔ ይሄንን ሕይወት ለመስጠት የጠየቀው ሕይወት ነው። ከፈለ። አንድ ልጁን አብ ገሏል እኔን ለማዳን። ስለዚህ ጳውሎስ የማይደራደራቸው ለዛ ነው። በፍጹም ክብር ለኢየሱስ ይሁን። የት ድረስ እንደሄደ ታውቃላችሁ? የገላትያ ቸርች ማለት ለጳውሎስ ውለታው ላለታለች ባይዘው ተቀብለውታል፣ ትሪት አርገውታል፣ ብዙ ነገር አርገውለታል። አቀባበላቸው ሁሉ የሚያስደነግጥ ነው። መልሰ እንድትናገራቸው የሚያደርጉ አይነት አይደሉም። ምን ያርግ ፐርሰናል አይደለም። ይሄ የእግዚአብሔር መንግስት ጉዳይ ነው። ቀጥሎ ይሄንን እውነት ሲናገር ነው እነሱን ለዘላለም የሚያኖራቸው። ይሉንታ ይዞት ቢተዋቸው ሰማይ ላይ ያገኛቸው ይችላል። ክብር ለኢየሱስ ይሁን። በክርስቶስ የሚሆን መገረዝ ማለት አውቶ አርድ የሆነ ሴሪሞኒ አይደለም በክርስቶስ መገረዝ። ስለዚህ ጳውሎስ እየጠቆማቸው ያለው ወደ ተሰቀለው በደጅ ያለው በውጭ ያለው ድግግሞሽ የሞላበት ስርዓት ከዘላለም ሞት አያድንም። ይሄኛው ግን ኢየሱስ እንደተሰቀለ ሳይ ቆሜ የምደነቅበት አይደለም፣ እኔም የምሞትበት ነው። የክሮስ መንገድ ዋን ዌይ ነው። ወደ መስቀል የሚሄድ ሰው አይመለስም፣ ሟች ነው። ዋን ዌይ ነው ክሮስ። መስቀል ተሸክሞ የሆነ ሰው ካየኸው ሻይ ሊጠጣ አይደል አታገኘውም ድጋሚ። ማንም ደቀ መዝሙሬ ሊሆን ቢወድ ብሎ መስቀሉን ይሸከም ማለት ምን አለ መሰለ? ተሰናበት ማለት ቻው ማለት ነው ክሮስ። ስለዚህ ጳውሎስ በክርስቶስ መገረዝ ማለት ተዝ ሊላችሁ የሚገባው ክሮስ፣ ከክርስቶስ ጋር በዚህ አይነት መንገድ መተባበር ማለት። ኢየሱስ መስቀል ላይ ለኃጢአት ነው የሞተው። እኔ መስቀልን ሳስበው ለኃጢአት መሞት ቶሎ ትዝ ይለኛል። ውለታው ብቻ አይደለም መሞቻው። መስቀል የፈለገ ቆንጆ ብታረገው መሞቻ ነው። በጣም ብታደምቀው ያምራል። የዚህ ቸርቻው መስቀሉ ኤቭሪባዲ ነው የሚወደው። ሁሉም ሰው ነው በጣም ነው የምወደው የሚለኝ። የሚሄድ መስቀል ብትሰራ መስቀል መዘነጫው ነው አያውቅም። መሞቻ ነው። ጌጥ አድርጋ አንገት ላይ ታንጠለጥለዋለህ። ፕራክቲካሊ ወደ ህይወት ካወረድከው ክሮስ ማለት ካፒታል ፓኒሽመንት ነው። እግዚአብሔር ለሰው የማይራራው መስቀል ላይ ነው። አያዝንልህም። አንድ ልጁ ሲያጣጥር ዝም ነው ያለው። አንድ ልጁን ዝም ካለ አንተን የት ያውቃል? በልጁ በኩል ነው የሚያውቀው። ልጁ ላይ ከጨከነ ጥላሁን ላይ ሲጀመር እዚህ ጋር ስሞት ነው የሱም ሆኖ ቢራራልኝ አያድነኝም። በቃ አትሙት ካለኝ ለዘላለም የሱ አልሆንም። እግዚአብሔር ጥላሁን ለዘላለም ገንዘብ የሚያደርገው
መስቀል ላይ ገሎ ነው። የመስቀል ሞት ደግሞ የጥይት ቢሆን ጥሩ ነበር፣ ሰይፍ ቢሆን ጸጥ ነው የምትለው። ክሮስ መቼ ይሞታል ሰው አይገለም እኮ። ለመሞት የሚደረገው ሲቃይ እኮ ከመሞት ይብሳል። 3 ሰዓት እንደ ቆየ ኢየሱስ ሲያጣጥር ደም ስሩን በጠሰው። ቆርጠውታል እኮ ደም ስሩን፣ እዚህ ጋር ነው የሚበሱት። ነርቭን ይበጥሱታል እኮ። ሰውነት ውስጥ ያለ ደም በሙሉ እንዲፈስ ነው የሚደረገው። ሳይሞት ሲቃዩ ጣሩ ደም ወርዶ አልቆ አጥንት ላይ ቆዳ ይለጠፋል እኮ። ተጠማሁ ያለው እኮ ውሃ ጠምቶት አይደለም አይደል? ሲስኮሲስ ዲሃይድሬት ነው። ፈሳሽ አለቀ ከሰውነቱ ወጥቶ። ክሮስ መንገዱ ምን ያህል ከባድ እንደሆነ የምታውቁት። አባቴ ምን ነው ተውከኝ አለው። አብስ ዝም አለው። ልጁን ዝም ያለው እኔን አይቶ ነው። እኔን ማዳኛ ሌላ መንገድ የለውም። ክሮስ ብቻ ስለሆነ በዚህ አይነት መንገድ ሰው የሚቀጣ ዳይነስቲ ጠበቀ እግዚአብሔር። ስለዚህ ሮማውያን ከፐርሺያውያን አዶፕት እንዲያደርጉት አረጋቸው። እስራኤል በሮም ቅኝ ግዛት ስር ስለሆነች ያንን ፐርሺያውያን ስለሆነ የሚያደርጉት ሮማውያን ወስደው በዚህ መንገድ ሰው እንገላለን አሉ። ያኔ ልጁን ላከው። በዚህ መንገድ ነው የምትሞቱት። ኢየሱስ የሞተበት ብቻ ሳይሆን እኔም የምሞትበት ነው። መስቀል ድሮም ዘንድሮም መሞቻ ነው።